አንድ ጊዜ አይ ለጨዋታ ሳይሆን ሩጥ ወደ ወሲብ ከመሄድ መጀመሪያ ለምን የጠየቀን አትመልስም? ማነው ሀሱ? ወደ ወሲብ መሄድ አይደለም ወገናችን። ኧረ እባካችሁ ጭንቅላት ይኖራችሁ። ወሲቡን ሀሱ ለማንሳት ይቆጣል። ሰው ጥያቄ ሲጠይቀው በጣም ይቆጣል። መስራት እንትን አይልም። ፕሊዝ እንደዚህ ጠንከር ያለ እናንተም ትቆጣላችሁ እኮ እህት እንዴ! ኧረ ተረጋጉ እንጂ እንዴ! ተረጋጉሽ። እሱ ለጠየቁ ጥያቄ ግን አሁን የምታሳይ መልስ ይሆነኛል። ምንድን ነው ጥቅሙ? ለኔ አንድ ጊዜ ተረጋጋሽ። ይቅርታ እዚህ ጋር የተዋሕዶ እምነት ተከታይ የሆንክ ልጅ ማለት ነው መልስ ስለማይሰጥህ ጊዜን ባትንትመትል ጥሩ ነው። ስለዚህ ብትወጣ መልካም ነው ብዬ አስባለሁኝ። እዚህ ውስጥ ያላቸው የኦርቶዶክስ እምነት ተከታዮች በተለይ ምክንያቱም መልስ ተመልከቱት። ያው እና ሎጥ ወደ ዘዋር በገባ አንድ ወገናችን ከይቅርታ ጋር ሎጥም ከዘዋር ኦርቶዶክስ እምነት መቼም መልስ አታጣቅም። ዝም ብለሽ አትናገሪ ፕሊዝ፣ ዝም በይ በትጅባት። ያውና ሎጥም በዘዋር ወጣ ይላል። ሎጥም ከዘዋር ወጣ። ሎጥን ተመልከቱ ምን እንደሚለው መጽሐፍ ቅዱስ። በዘዋር ይቀመጥ ዘንድ ስለፈራም ከሁለቱ ሴት ልጆቹ ጋር በተራራ ተቀመጠ፣ በዋሻም ከሁለቱ ሴቶች ልጆቹ ጋር ተቀመጠ። ታላቂቱን ታናሽቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኝ የሚችል ሰው ከምድር ላይ የለምና ና አባታችንን ወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር አለቻት። ከዚያስ በዚያችም ሌሊት የአባታቸውን የወይን ጠጅ አጠጡት ይላል። ሎጥን ማለት ነው። ታላቂቱም ገባች ከአባቷም ጋር ተኛች። እርሱም ስትተኛ ስትነሳ አላወቀም ነበር። በነጋውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንትና ከአባቴ ጋር ተኛሁ፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር አለቻት። አባታቸውን በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቃትም ይላል። የሎጥም ሁለቱ ሴቶቹ ልጆች ከአባታቸው ጸነሱ። ያሰላም ፖለቲካ አንዴ ልጨርሳት ረብሽ ልጨርስ። የሎጥም ሁለቱ ሴቶች ልጆች ከአባታቸው ጸነሱ ይላል። ተመልከቱ እንግዲህ ተመልከቱ። ሎጥ ዓለይሂ ሰላም ከሁለቱ ሴት ልጆች ተገናኝቶ እንዳስጸነሳቸው። ታላቂቱም ወንድ ልጅ ወለደች አለ፣ ስሙንም ሞዓብ ብላ ጠራችው። እርሱም እስከ ዛሬ የሞዓባውያን አባት ነው ይላል። ታናሽቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ብላ አሞን ብላ ጠራችው። እርሱም እስከ ዛሬ ድረስ የአሞናውያን አባት ነው ይላል። እንግዲህ ገና እዚህ ጋር ሀሳቡ ምንድን ነው? እኔም ብዙ ጥያቄ ነበረኝ። ጥያቄያችንን እየመለስክ አይደለም። የራሳችንን መጽሐፍ ለራሳችን